አድርጓችሁ የልባችሁን መሻት ፈጽሞላችሁ ትዳር የምትፈልጉት ትዳር የምትፈልጉትን ስራ የምትፈልጉትን የልባችሁን መሻት ለቅዱስ ሚካኤል ንገራችሁ። የቅዱስ ሚካኤል ፈጥኖ ደራሽ ነውና ፈጥኖ ይድረስላችሁ ማለት እፈልጋለሁ። ሰዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንኳን ለዛሬ ለመልአኩ ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ኑሮ፣ ህይወት ሁሉ መልካም ነው? ክብሩ ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ እላችኋለሁ። እንዴት ናችሁ እናንተ? ስራ፣ ኑሮ እንዴት ነው? በሀገር ውስጥ ያላችሁ በውጭ ያላችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ክብሩ ይስፋ ለመድኃኒዓለም። እኔ እንግዲህ በጣም ደህና ነኝ። ዛሬ እንግዲህ እንደዚህ ዋሸብረቅ ብዬ የመጣሁበት ምክንያት አለኝ። ዛሬ እንግዲህ እንደምታውቁት የመልአኩ የቅዱስ ሚካኤል ዓመታዊ በዓል ነው። ለኔ ደግሞ ከጭንቅ የተገላገልኩበት፣ ደስታዬን ያየሁበት፣ የልቤ መሻት የተፈጸመበት ዕለተ ቀን ነውና ቅዱስ ሚካኤል አባቴ ረድቶኝ በሰላም ሁለት የሆንኩበት ዕለት ነውና ለበዛው ለምን አናከብረውም አብረን ብዬ ነው ቤተሰቦቼ የመጣሁት። እንዴት ናችሁ እናንተ? ደህና ነኝ። እንግዲህ እንደምታዩት ጎረምሳው ልጄ ነው ዛሬ የመጣሁት። እነሆ 5 ወር ሞላው። እግዚአብሔር ይመስገን። ቅዱስ ሚካኤል እንኳን ረዳሽ እያላችሁ ጻፉልኝ እስኪ ውዶችዬ። እንግዲህ እንደኔ በጭንቅ ውስጥ የነበራችሁ ወይንም አሁንም ያላችሁ በዛሬ ቀን የተጨነቃችሁ ቅዱስ ሚካኤል ይድረስላችሁ፣ ከጭንቃችሁ ያወጣችሁ። አሜን በሉ ውዶቼ። እውነቴን ነው፣ ምርቃት ይደርሳልና እንደምታውቁት እንግዲህ በጣም ተጨንቄ ነበረ። በጣም በቃ እንዴት ነው የምሆነው? እንዴት ነው የምገላገለው? የመጀመሪያ እናት እንደመሆኔ መጠን በጣም ብዙ ነገር አስጨንቀኝ ነበረ። ግን ደግሞ ከእመቤቴ ቅድስት ድንግል ማርያም እርዳታ ጋር ከቅዱስ ሚካኤል ጋር ሁሉም ነገር በሰላም አልፎ እነሆ ዛሬ ልጄ ከተወለደ 5 ወር ሞልቶታል። እግዚአብሔር ይመስገን። እንኳን ቅዱስ ሚካኤል ረዳሽ በዱኝ ሲደስዬ እና በጣም ደስ ብሎኛል። ያንን እንደማትመልከት እንግዲህ ከቤተሰቦቼ ጋር ትንሽ አናወራም ስለ እናትነት ብዬ ነው የመጣሁት ዛሬ። እንዴት ናችሁ እስኪ ውዶቼ? እንደኔ ከዚህ በፊት እናት ሆናችሁ የማታውቁ አዲስ እናት የሆናችሁ እንዴት ነው ማለት በጣም ደስ የሚል ነገር አለው እናትነት። የልጃቸው እያንዳንዱ ነገር አንዳንዱ ደስ ያሰኛቸዋል፣ አንዳንዱ ደግሞ የሚያስጨንቀው ያስጨንቃቸዋል። በጣም ትጨነቃላችሁ። ደስ የሚያሰኘውም ደግሞ ትንሽ ነገር እያያችሁ ትደሰታላችሁና እውነት በዚህ ምድር ላይ እንደ እናትነት ያለ ደስ የሚል ነገር ራሱ ያለም ራሱ አይመስለኝም ስላለው ደስ ያው እንግዲህ 5 ወር ነው ልጅን ከወለድኩኝ። ይገርማችኋል በጣም ብዙ ነገር ተቀይሯል። ተቀይር ያለው በጣም አድግ ያለው ትልቅ ሰው ሆኛለሁ። እውነት አስተሳሰቤ ተቀይሯል፣ አመለካከቴ ተቀይሯል። ስፔሻሊ ደግሞ እናቴን ድሮ መወዳታለሁ እርግጥ ነው፣ ግን ደግሞ ሞር አሁን ልጅን ከወለድኩኝ በኋላ
በጣም ብዙ ነገሮች ነው የተቀየሩት ቤተሰቦቼ። እናንተም እንደኔ ናችሁ ብዬ ተስፋ አደርጋለሁና ልጅ በጣም ደስ የሚል ነገር ነው። ደስ የሚል በቃ በምድር ላይ እውነት እንደ ልጅ ያለ ደስ የሚል በረከት እግዚአብሔር ስጦታ አለ ብዬ አላስብም። እና እግዚአብሔር ሁላችሁም በልጅ ባርካችሁ ነው የምላችሁ። ደስታ ነው በቃ ልጅ ይወልዳችሁ ብታየት እኔ እንጃ አላውቅም። በቃ እኔ ልጄን ከመውለዴ በፊት ማለት እጨነቃለሁ፣ ግን ደግሞ እንደሆነ አይደለም። ይሄን አሁን ማለት ነው ብዙ እናቶች ሲሉ ሰማ ነበረ እንደዚህ አሁን ልጄን ከወለድኩኝ በኋላ ለራሴ መጠቀቅ ጀመርኩኝ፣ ልጄን ከወለድኩኝ በኋላ መፍራት ጀመርኩኝ የሚሉ ብዙ እናቶችን ሰማ ነበረ። አሁን ግን በእኔ ላይ ደርሶ ያየሁት ልጅ ልጅ ስትወልዱ ትፈራላችሁ። እያንዳንዱ ነገር ያስደነግጣችኋል፣ ያስፈራችኋል። በቃ በህይወታችሁ የምትመኙት ነገር ሁሉ መልካም ነገር ነው የሚሆነው። በቃ አለ አይደለ? አሁን ለምሳሌ ስፔሻሊ አይደለም በራሳችሁ በህይወታችሁ ላይ ቀርና ልጅ ሲኖራችሁ ደግሞ በጣም ትጨነቃላችሁና ያው እናትነት ደስታም አለው፣ በጣም ደግሞ ጭንቀት ነገርም አለው። ግን ደግሞ ነገር ለዚህ ያበቃል እግዚአብሔር ክብሩ ይውሰድ ማለት ፈልጋለሁ። እንግዲህ ሁላችሁም በዚህ ክብር ያብቃችሁ ማለት ፈልጋለሁ ውዶችዬ። እንግዲህ ብቻሉ እንደምታዩት 5 ወር ሞልቶታል። አሁን መቀመጥ ይፈልጋል፣ አቁሙኝ ይላል። ስትይዙት ሲቆም ወደ ላይ መዝለል ይፈልጋል። አንዳንዴ ደግሞ በቃ ለየት ያሉ ባህሪያት ያሳያል ማለት ከበፊቱ ማለት ነው። ለውጥ አለውና እያደገ ነው አሁን እግዚአብሔር ይመስገን። ያው ለ6 ወር 1 ወር ነው የቀረው። 6 ወሩም ላይ ደግሞ እግዚአብሔር ቢፈቅድ የእግዚአብሔር መልካም ፍቃዱ ቢሆን እንደዚህ ፏ ብለን እንመጣለን ማለት ነው ውዶችዬ። እና እናትነት በጣም ደስ ይላል። እስኪ እናንተም እስኪ ጻፉልኝ መጀመሪያ እናት ስትሆኑ እንዴት ነበር የሆናችሁት? እኔ በቃ እውነት በቃላት ልገልጽላችሁ የማልችለው በጣም ብዙ ነገር አለና ግን ደግሞ ሁሉንም ነገር እግዚአብሔር ያደርጋል። በቃ እግዚአብሔር ከፈቀደ የማይሆን ነገር የለም በዚህ ምድር ላይ ማለት ነው። እኛ እንመኛለን፣ እኛ እንቸኩላለን፣ እኛ በቃ ነገሮች ለምን አትሳኩልንም፣ ለምን ዛሬ አልሆኑልንም፣ ለምን አሁን አይሆንም ብለን በጣም ብዙ ነገሮችን እናስባለን። ግን እግዚአብሔር በፈቀደውና የሱ መልካም ፍላጎት በሆነበት ጊዜ ሁሉም ነገር ይሆናል። ልጆችዬ አትጨነቁ ማለት ነው የምፈልገው። ማለት ዛሬ ምንም ማለት ስላልፈለኩ ነው ቤተሰቦች። ዛሬ ምንም ማለት ዛሬ የደስታ ቀን ነው፣ የልጄም የደስታ ቀን ነው። ዛሬ እግዚአብሔርን የምናመሰግንበት ብቻ ቀን ነውና ያው ትንሽ ለምን ከእናንተ ጋር ፏፏ እያልኩኝ ደስ እንዲለኝ የምትፈልጉ ቤተሰቦች ያላችሁ፣ መልካም ምኞታችሁን የምትገልጹልኝ በጣም ብዙ ወዳጆች ያላችሁና ለምን እንደምን አሳያችሁ። በዛውም ደግሞ ቅዱስ ሚካኤል እንደረዳኝ እሱ እናንተንም ይርዳችሁ። በያላችሁበት ከሀገር ውጭ ያላችሁ በዚህ ሰዓት ተጨንቃችሁ ያላችሁ የጭንቀታችሁን ቅዱስ ሚካኤል ያንሳላችሁ፣ የልባችሁን መሻት ይፈጽምላችሁ፣ ይድረስላችሁ። ቅዱስ ሚካኤል በጣም ረዳት ነው፣ ሩሩ መላክ ነው። እውነት ከልባችሁ ለምኑት ይደርሳል። እውነት እኔ በጣም ብዙ ነገር ነው ያለኝና እንዲህ ያደረገልኝ ቅዱስ ሚካኤል እና ያንንም ለመመስከር ያህል ነው ከልጄ ጋር እየመጣ ነው ማለት ነው። እንደምታዩ በጣም አስቸጋሪ ልጅ ሆኗል። አሁን መገልበጥ ይፈልጋል ማለት እንደዚህ በደረቱ መገልበጥ ይፈልጋል። ወደ በቃ ካልተሳብኩኝ ይላል፣ ወይ ደግሞ ቁጭ አድርጉኝ ይላል፣ ወይ አቁሙኝ ይላል። ከቆመ በኋላ ደግሞ ወደ ላይ ዝልል ማለት ባህሪ በቃ በጣም አስቸጋሪ ናቸው ልጆች። አሁን ላይ በጣም ጥንቃቄ ይፈልጋሉና ደስ ይላል። በቃ ለእናት ደግሞ ያንን ማየት በራሱ አንድ የልጅ የእድገት ምልክት ስለሆነ በጣም በቃ ለእናት ደግሞ በጣም ያስደስታልና ወደች በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። በጣም ደስ ብሎኛል። ደስ የሚል ጊዜ ነው በቃ እያሳለፍኩ ያለው ከልጄ ጋርና እስኪ አሁን እኔም በቃ አለ አይደለ አሁን እስኪ ከልጄ ጋር በጣም በስፋት ለመምጣት እፈልጋለሁና እስኪ አበረታቱኝ ልጆችዬ፣ አበረታቱኝ። በቃ እኔ ያው እንደምታውቁት አሁን ምንም ማለት አልፈልግም። ዛሬ ደስታ ቀን ስለሆነ እንኳን ደስ ያለሽ፣ እንኳን ቅዱስ ሚካኤል ለዚህ ያበቃሽ እያላችሁ ብቻ የደስታ ነገር ብቻ ጻፉልኝ ዛሬ። እሺ ውዶችዬ፣ በቃ ስለ ደስታ ብቻ ነው ዛሬ ማውራት የምፈልገው። ምክንያቱም በቃ ያኔ ምንም ትርጉም ስለሌለው ዛሬ በቃ ስለ ቅዱስ ሚካኤል ያደረገልኝ ነገር ስለ ስሙ ለመሰከር ነው የመጣሁት እና ምንም እንዳትጠይቁኝ ውዶችዬ። ብቻ ልጅሽን ያሳድግልሽ ቅዱስ ሚካኤል እያላችሁ መርቁኝ። እንኳን ደስ ያለሽ፣ እንኳን ቅዱስ ሚካኤል ለዚህ አበቃሽ እያላችሁ
እሱም ብቻ እንድታመሰግኑልኝ ነው እንግዲህ ዛሬ የመጣሁት ልጆችዬ። እንደምታዩት ብትልኝ በጣም አስቸጋሪ ልጅ ሆናለች። ለዛ ብዙም ማውራትም አልችልም። ረዘም ላደርገው ፈልጌ ነበረ ማለት በጣም እንድናወራ ብዙ ነገር ላወራ ፈልጌ ነበረ፣ ግን በሌላ ቪዲዮ አወራችኋለሁ። አሁን ምንም ማድረግ አልቻልኩም። በጣም እያስቸገረኝ ነው ማለት ነው ብችል እና ልጅዬ ሌላ ጊዜ ሰፋ ባለ ቪዲዮ እመጣላችኋለሁ። አለው በጣም ብዙ የሚሰራ ነገር አለ እሰራለሁ። እናንተ ብቻ ከጎኔ ሆናችሁ አበረታቱኝ። እሺ ውዶችዬ፣ ደግሞ ለምንድን ነው ዝም ያላችሁት? ማለት በቃ አንዳንድ ሰብስክራይብ እያደረጋችሁ አበረታቱ እንድታረጉኝ የምፈልገው ውዶችዬ። ለብቻዬ እኔ ከልጄ ጋር ነው መስራት የምፈልገውና አበረታቱኝ እሺ። ምክንያቱም እኔ እንድሰራ እኔ እንዳድግ የምትፈልጉ በጣም ብዙ ወዳጆች እንዳላችሁ አውቃለሁና በዛ ደግሞ እንድታበረታቱኝ በቃ እንደ ድሮ ከጎኔ እንድትሆኑ እፈልጋለሁ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት እፈልጋለሁ። እንግዲህ ሰላማችሁ ይብዛ ይበልኝ ባላችሁበት። እንግዲህ በጣም እንደምወዳችሁ በጣም እንደማከብራችሁ ታውቃላችሁ። ትንሽ ብዙ ነገር ላወራ ነበረ፣ ግን ደግሞ ያው እንደምታዩኝ ባባ በጣም እያስቸገረኝ ነበርና እውነት ያቆራረጥኩ ነው ራሱ ቪዲዮ እያደረኩ ያለሁትና ግን ቤተሰቦች ለምንድን ነው ያላችሁኝ? ማለት በቃ ሰብስክራይብ እያደረጋችሁ አበረታቱን። በእርግጥ እናንተ እንደምታስቡት ብዙ ነገር ብላችሁን ነበረ፣ ግን ደግሞ በቃ እኔ ምንም ማድረግ አልችልም። ብዙ ነገር እየተፈጠረ ነው። ከዚህ በኋላ ግን በደንብ ይስተካከላል ሁሉ ነገር ቤተሰቦቼ። ግን እናንተ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። እንግዲህ እንደምታውቁት እናት ነኝ ልጄንም በደንብ እንዳሳድግ ማለት ነው። እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮሜንት እያደረጋችሁ ስፔሻሊ ቫይራል እንዲሆን ደግሞ ላይክ እያደረጋችሁ በደንብ እያበረታታችሁ እንግዲህ ልክ በፊት በጣም ብዙ ከእናንተ በጣም ብዙ የሚያበረታታኝ ኮሜንት አለና እንደዛው አብሮነታችሁ እንዲቀጥል ነው የምፈልገው ቤተሰቦቼ። በጭራሽ እናንተን ማስቀየም አልፈልግም እኔ፣ ምክንያቱም መልካም ቤተሰቦቼ ናችሁ። ከመጀመሪያው ጀምሮ አብራችሁን የመጣችሁ ቤተሰቦቼ ናችሁ እና እናንተ እንድትቀየሙኝ በጭራሽ አልፈልግም። ምክንያቱም እኔ በቃ ነገሮች እንደዚህ ይሆናሉ ብዬም አላሰብኩም ነበረ፣ ግን ደግሞ በቃ ነገሮች ከዚህ በኋላ ይስተካከላሉ። ልክ እንደ በፊቱ ሁሉም ነገር ተስተካክሎ በሰላም እንዲሆን እፈልጋለሁ። ያው ዛሬ ብዙ ነገር ማለት ስላልፈለኩኝ ነው። ዛሬ ደስታ ቀን ብቻ ስለሆነ ከልጄ ጋር ብቻ ነው ማክበር እየፈለኩኝ እና ለዛ ነው ዝም ያልኩት። እሺ ቤተሰቦቼ ደግሞ ወደዚህ ምናምን ብዙ ነገር እንዳትሉ እሺ። በቃ ዝም ብላችሁ ዛሬ ምርቃት ብቻ ነው የሚፈልገው እና ስለ ቅዱስ ሚካኤል እናንተም ያደረግላችሁን እየመሰከራችሁ በቃ ደስ የሚል ቀን እንድናሳልፍ ነው የምፈልገው ዛሬ። እንግዲህ በያላችሁበት ቅዱስ ሚካኤል አብሯችሁ ይርዳችሁ። በሀገር ያላችሁ ደግሞ ለሀገራችሁ አቅቷችሁ የልባችሁን መሻት ፈጽሞላችሁ ትዳር የምትፈልጉት ትዳር የምትፈልጉትን ስራ የምትፈልጉትን የልባችሁን መሻት ለቅዱስ ሚካኤል ንገራቱ። የቅዱስ ሚካኤል ፈጥኖ ደራሽ ነውና ፈጥኖ ይድረስላችሁ ማለት እፈልጋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዳልኳችሁ ሼር እያደረጋችሁ ላይክም እያደረጋችሁ ሰብስክራይብ እያስደረጋችሁ እንድታበረታቱ ይፈልጋለሁ። እንግዲህ ከዚህ በኋላ ወደፊት ነው። ውጭልም እንግዲህ እንደምታያት እያስቸገረች ነው አድርጋለች። አሁን እግዚአብሔር ይመስገን ደስ የሚል ጊዜ ነው የምናሳልፈው ብዬ አስባለሁ። እንግዲህ እናንተን ልጅ ጭምር ነው ቤተሰቦች እያያችሁት ነው እንግዲህ የተወለደው የጎረምሳና ከዚህ በኋላም ደግሞ ከእናንተ ጋር ሰዎች ሁሉ ጋር በብዙ ነገር እንመጣለን ልላችሁ ፈልጋለሁ። እንግዲህ ቤተሰቦቼ በጣም ነው የምወዳችሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን ነው ብለው ውድድ ለማድረጋችሁ እንደይፋችሁ አብሮነታችሁ አለ እንላለን። ቤተሰቦቼ ሰላም ሁሉ እንግዲህ